ቀበሌ ቤት አንተ እኮ ነው የምናገረው አንተ እሺ አረቀስ ረማሽኔ እንዴት አቀሩ አንተን አይደለ እንደምናገር አንተ ቴዎድሮስ አንተን አይደለ እዚህ ዘፈን ሁሉ መሪ አዎ ለኛ ድርጅት ጥሩ ነው ይሄ እኮ ጥሩ ነው በጣም ጥሩ ነው ሌላም ጊዜ እንደ ስራ እየተዋችሁ አንዳንድ ዘፈን አውጡ ጥሩ ነው እንዴት ነበር ያልከው አልገባኝም ረባህ ግባ ውሻ ድሮስ አንተ ገባሃል አንተ ደደብ አባት የገባበት ጉድጓድ ግባ ደነስ እንዴት ነው የሚያደርገው አንተ ምን ሆነሃል አትናገርም እንደሆንከው እንዴት ነው ይጎፈላው አንተ ስማም አንተ ምንድነው የሆነ አይ አሁን ጓደኛው ጠርታ አትበል የትክክሉን ተናገር ምንድነው የሆነው አይ ስልክ ደውላ ጓደኛው ጠርታ ጓደኛው ፍቅረኛው በል ፍቅረኛ ያየው አይደለም እንዴ አታካብድ አንተ ንብረት ቢሆን ቆይ ግድ የለህም ና ግድ ልብሱን አምጣለት ሻው አምጣለት ልብሱን ና እናቴና ናምሮ አየህ ደህና የተላገ እንጨት መላክ ከጀመርክ ለአንገትህም ስለማትመለስ ወደ ቤት እሺ አንቺ ቁጭ ብለሽ ቢሺ አጋ ሶራ እንዳውት በገባ በወጣ ቁጥር በላይ የምታጎርሷን ስፖን ፊሊንግ የሆነች ሚስት ያጋጥምህ come on everybody no hunger no thirst full appetite መድኃኒዓለም እንደሮጥ ሚስት አድርቆ ያስቀርልኝ አሜን ምድረ ቦዘኔ አደገኛ ቦዘኔ ቅጥር የምስተቃዋይ ጫቻለኝ ቤት ቡና ቤት ነው መስሪያ ቤት ነው ና ኮለም ሲበል እሺ ቀደም ምንድነው የሆነው በጣም ነው ያመመው እሺ እንዲያፈናችሁት በሙቀት ልትገሉት ነው እንደገና ያንተ ደግሞ የመጠጥ ሽታ አለ ላዩ ላይ ጮርበል ሚኒ ማለት ነው ምንድነው ራስህ ደህና ነው እና ሆዴን ምን ያቋርጣል እና ጉልበቴን አብረከረከ ቆይ ግድ የለም እኔ ቆይ ብላ ኮት ያደረኩት እንዲህ ና ግባ አይ ግባና ቀማኝ ልገባም ጋሽ ይባ ቆይ በቃ ዛሬ ይረፍና አንተ ጀዞራ አንተ ልጆር እጅህ ንጽህና ይቆራል አረጋሽ እጅህ ላይ ማቀው አንተ ነው የምታቀው ለሚያጥወለውል እኔ ሐኪም ያዘዘው ነው የምን አባ ሐኪም ነው ያንተ ህክምና ባለፈው ባንጃው ነው አረ እንደ ብር ክብር ይለኛል ስለው ተጀርመን ይላከው ጋሽ ሐኪም ዝም በል ይኸው መጠጥና መድኃኒት እኩል አይደል ሐኪም ፍቃዶች ጋሽ እኮ ይሄ ያዘጂ ውሃም ጀስቲ አንቺ ሰካቱራ ውሃ ሚጠጣ ነው አይ ለገላችን አምጪ አንተ የታለ እስቲ አበል እስቲ እንዳታወጣ አምጣ አረጋሽ ግን ካልተኛ እኮ እንትን ዝም ብሎ ያስ አበል እስቲ ምን አባቱ ያስ ያስ ዋት ውሃ ጥሩ ነው ያስ ሳብ ግድ የለህም ሳብ ያው አሁን አትጩሁበት ቅጥቀጣውም ለጊዜው ቆም አድርጉና ሌላ የሚሰራ ካለ ስሩ አይ ቤት ይዘህ ጋሽ ግድ ነው በእውነት ቤት ሄዶ አረፍ ይበል ትንሽ አይ እዚህ ተኛ ቤት ሄዶ ይረፍ ነው አዎ በጣም የመጀመሪያ ህክምና ስለሆነ ደግሞ ሐኪም ቤት ሄዶ በቃ ነው እንደዛ ይሻላል ጥሩ እሺ ማኪና አስገባና ጠብቀኝ መንገድ ስለሆነ እኛ እናደርሳለን አይ ጋሼ ደግሞ ኦርደር የሰጡን ሰዎች በኋላ ስለሚመጡ እርሱ ባይሩ ጥሩ ነው አሁን
ይባል በታክሲድና ያረፍበት ነገር ያለው የመድኃኒት ረፍት ይፈልጋል ነገር ከባድ ነው ደግፈው ጋሽ አይ ብታዝለው አይሻልም እሺ ቆንጫ ሰው ትመስላለህ ለደገፈው መጀመሪያ ራስን በተደገፍክ ሌባ እሺ ነገር ስትል ትዛለ ልክ ከህሊና እንደተለየው ጋሼን አግኝቼው እንዴ አችሬው ህክምናው እዚህ ነው አይ እዚህ እኮ የሆነ በግል የሚያክም ሰውዬ እኮ አንተ ዝም በል የሚወጋው ጋር ዝም በል ሰፈር እኮ እዚህ ነው ቤት ይሁንና እርግጥ ነው ከዚያኛው ቤት ቀጥሎ ያለው ቀይ ግቢ የእንስሳት ክሊኒክ ነው እዛ ከሆነ ውሎ እሺ ንገረኝ እንስሳ ከሆንክ እንዴት ነው ካንተ ጋር ግን ምንወረው ነው እሺ በደሞዘ እንነጋገር በቃ ጨርሻለሁ ሂድ ወደ ስራው ና ነቆለም ባልንጀሮችህን ደግሞ እንደምትልልኝ ላድማችሁ ደሞዛችሁ ላይ ተመካክራችሁ ጠብቁኝ ብሎ አልበልልኝ የዚህ የብድር አጠያቅ ነገር እንዴት ነው ቀጠና ለሳ አንተ ላይ ስራ መልቀቅ ፈልገሃል ጋሺ ከፍተኛ ችግር ደርሶብኛል እሱን እኔ አያገባኝም አይመለከተኝም ችግሬን እንኳን ብትሰማ ምን አለበት ነገርኩ ወዲያ ምን ይላል ይሄ በቃ በገዛ እንጀራ ላይ መብረት ትችላለህ ምን ማለት ነው ስራውን መልቀቅ ከፈለክ ልቀቅ በቃ ይሄ ችግሬን ብትሰማ ምን አለበት በቃ ተናገርኩ የለም እንግዳው ስራውን ለቅቅ ያለው ልቀቅ ነክተ ስማ ሰብሰብ ብለህ የምትጠጣው ማህበር ወይ እቁብ አይደለም ይሄ መስሪያ ቤት ነው ስርዓትና ደንብ አለ ኃይል አለ እዚህ የታችኛው መስመር ላይ እኔ አምሮ ደሳለኝ ታሳደገኝ ከእናት ቤቴ እጋብ ልቤ ንፍት አርጎት መቻል ስላልቻልኩ በገዛ ፈቃዴ ስራ ልቅቄያለሁ ብለህ ተረፍ አለቀ የረበደዛ ስማ ይሄ እኮ የምትቆርጠው እንጨት አይደለም ፊርማ ነው በእርሳስ ሊፈርም ይሄ እሺ አንተን ስክሪፕት ይሄ ገዛ ንብረት ነው በንብረት ተፈርም አንዴ ስጠኝና ፈርሜበት ልሂድ እሺ ራስ ጉዳይ ፈርም ስማ ታው ግን ታምሮ ታው ታስተውል ታው እኔ በበልጅ እኮ ስማ ሽር የእንጨት መካኒክ ነኝ ብለህ ማሽን አንቀሳቀሳለሁ ብለህ ደረትን ብትነፍ አንተ ብትወጣ ምንም አልሆንም አንተንም ውጭህን እንዲቆንጥቄን ያሳደርኩት አውቃለህ ሌላ ሰለጥናለሁ ግን እንደዚህ ጋር መንገድ ወድቀህ ማየት አልፈልግም ታው እንቢ ካልክ ግን አዲዋስ ፈርም ወስን ታው ግድ የለህም ታው ገንዘብ ነው ፍላጎት ችግር ገንዘብ ነው ስንት ነው ብድር 1000 ይሁን ምን ነው የሄድክበት አልተሳካልህም? ምንድነው እየመጡ ዝም ብሎ መዘረፈጥ? አንተ ትኬቱን ቆርጠ መጣ እንዴ? እውነት ስማ፣ ከዚህ በኋላ እዚህ ቤት ገንዘብ የሚባል ነገር ዳግመኛ ያነሳ እንደሆነ እናንተ ጠብነን እንግዲህ እንዴ እኔ እስኪ ታመጣዋለሁ ላቤት ጠፋር ይያርል እንዴ ተው እንጂ መቀለጃ ያርገኝ እኮ
ምን ተፈጠረ? ህሊና ሁሉንም ነገር ታውቅ ነበር። እየጠላችኝ ያዘነችልኝና ተለያየ። ታገላገልካ ሰማን የምትወደው ታቦት ስለተና አስገባ ኛቱ ማለት እስከመጨረሻው ልቀቀውና ቁም ነገሩን አዳምጥ። በአንድ ሳምንት ውስጥ እንደ ባልንጀሮች አንተ 2-3ቱን ታመጣለህ። የኔ እሳት ህሊና እንኳን ምትክም የላት ጋሽ። እንደ ህሊና ለሴት ሳስቻ አላውቅም። ከእንግዲህ ሴት አልቀር ፍቅር መጥፊያዬ። የሰውዬ ማሽኔ ላይ እንዳይጠጋ ያው ሲጠሩት እንዲህ ደረቱን ነፍቶ ይላል። ሲያስተነኩሱት እንዲህ ብሎ ይመጣል። ነፍፊታ አምሮ አይዞህ ወንድ ልጅ ጠንከር ሲል ነው። እሺ እኛ በአንተ እድሜ ስንቱን አሳልፈናል። በቃ አምሮ ተረጋጋ። አይዞህ አምሮ አትጨነቅ፣ እግዚአብሔር ያውቃል። አይዞህ ስማ፣ ሴት ልጅ ብትሄድ ሴት ልጅ ትተካለች ተብሎ ለአንተ የሚመከር አይመስለኝም። ስለዚህ ተረጋጋ። ደግሞ ይኸውልህ ባንተ ተጀመረም ተረጋጋ በቃ። ይኸውልህ ልክ እሷ እንዳሳመነው ደግሞ ሌላ አንድም ለመለያየታችን ዋናው ምክንያት የወርቁ ጉዳይ ነው። እሺ እውነት ተናገር ብሎ የሚመክር በአገር ጠፍቶ ነው ጉድ ይሁን። በቃ አንዴ ከሆነ በኋላ ምን ይደረጋል? አምሮ ለምን አትረጋጋ? መሆኑ እኮ ያለፈ ነገር። ውሻ አንተም ብሎ መካሪ ደግሞ ምድረ ሸፋፋ ግም ለግም አሉ ደግሞ እናንተ ብሎ ተመካካሪ ሰይጣን እንደሚያው የፈለግሽ ደግሞ ና እቺ አዲስ ደንበኛ አይ አዲስ ማለት ይቸግራል። ያው ደንበኛ ነች። ከዚህ በፊትም ሶፋ አሰርታለች። አሁን የመኝታ ቤቴን መዝጊያ በልዩ ዲዛይን በራሴ ዲዛይን ማሰራት ፈልጌያለሁ። የሚሰራው እሱ ነው አለችኝ። እና አብራችሁ ትሄዱና ለክተህ ሂሳቡን አውጥተህ ና። እሺ ደህና አድርገህ ይኸው እመቤት በስራው ላይ ችግር ካለ ሌሎች ወጣት ሰሪዎች አሉ፣ እነሱንም እተካለሁ ተራ በተራ። እንግዲህ ያ ደንበኛ ወስ ነው። በሉ ሂዱ 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 እናቴ። አቤት 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 መኝታ ቤት የበሩ እንዲሰራ ፈልጌ ነበር። ቴዎድሮስ! አቤት። ቴዎድሮስ! አቤት ጋሼ። ና ይኸው እናንተም በግል እንግዲህ እያመጣችሁ ስሩ። እሺ እሺ እሺ፣ እንደፈለጋችሁ። ኧረ ቀስ አምሮ በዴት ነው አምሮ ፈልጌ ለምን ጉዳይ እርሱንም ይመለከታል። ይመለከተኛል። ምንድነው ጉዳይ? ሚስጥር ነው። የምን ሚስጥር ነው? እዚህ ድረስ መጣሽ? ምን ሚስጥር አለው? በቃ የለም፣ ይሄ ስራ ቦታ ነው ማለት። ለጥብቅ ጉዳይ ፈልጓለሁ። ወጥቶ ያነጋገር። ሴትዮ አንቺ ነሽ የምትፈልጊው፣ እሱ ነው የሚፈልግሽ። እችን ሴት አስወጣልኝ። ምን እንደምትፈልግ አላውቅም። ስራ ልስራበት። አለቀ እንግዲህ። አልፈልግሽም፣ ውጪ ያለ እንዴ። እኛ እኮ ግራ የገባን እኮ የዚህን ሰውዬና የሴቶቹን ጉዳይ መተርተር እኮ ነው። በጭራሽ ምን እሱ እንደዚህ ይላል። ይሄው እያየናችሁ ሰሚኛለሽ። አንድ ምክር ብቻ ልለግስ። አንቺም ይሄው እሷም በማህበር ተደራጅታችሁ የመጣችሁ እኮ በጠበጣችሁ። ለምን ተሰብስባችሁ ጠበላ አትሄዱ? ጸበሉትን ራሱ ወጀደዛም ትረ እንዴ አራ ልጆች እቺ ነች እዛ አራ ወይዮ አንቺ አታርፍም። አናቱ አሁን ስለምትናገሩን አስበሽበት። እወድሃለሁ። ቆይ ምንድን ነው የምትፈልጊው? የኔ ዓለም እኮ ይሄ ጣራ ነው፣ ስራዬን የምሰራበት። ኧረ እባክሽ ሴትዮ ገንዘብ አለሽ የምትከፊው? እሺ
ንገረኝ፣ ትወደኛለህ?